ታሪኩ በትምህርቷ የላቀችና በሁሉም ዘንድ ተወዳጅ ስለሆነች አንዲት ተማሪና ማንም ትኩረት የማይሰጠው ጸጥተኛና ብቸኛ ስለሆነ ሌላ ተማሪ የሚተርክ ሲሆን እነዚህ ሁለት ፍጹም ተቃራኒ የሚመስሉ ተማሪዎች የሚያመሳስላቸው ነገር ቢኖር ሁለቱም ከትምህርት ቤት ውጭ ያላቸውን እውነተኛ ማንነት ከሰዎች መደበቃቸው ነው። ይህ የጋራ ሚስጥራቸውም በመካከላቸው ያልተጠበቀ ግንኙነት እንዲፈጠርና ከቀን ወደ ቀን ይበልጥ እንዲቀራረቡ በማድረግ ታሪካቸው በጓደኝነትና በፍቅር መካከል በሚገኝ ስስ መስመር ላይ እንዲጓዝ ያደርገዋል። የታሪኩ ዋነኛ ገጸ ባህሪ የሆነችው ዮኮ በውበቷና በብሩህ አእምሯ የምትታወቅ ወጣት በመሆኗ በትምህርት ቤት ውስጥ ካሉት ተወዳጅ ልጃገረዶች መካከል አንዷ ሆናለች። በዚህ የተነሳ ወደ ክፍል በምትገባበት ወቅት የበርካታ ወንድ ተማሪዎችን አይን ሲከተላት እሷም ከገጽታዋ የማይጠፋውን ፈገግታዋን እየቸረቻቸው ወደ መቀመጫዋ ስታመራ የቅርብ ጓደኞቿ ቶሩና ያሺካ በደስታ ሰላምታ ይሰጧታል። ከጓደኞቿ ጋር ተቀምጣ በሳቅና በጨዋታ መሃል ብትሆንም ቶሩ ግን ከቀልዱ ይልቅ ትኩረቱ ዮኮ ላይ በመሆኑ እይታውን ከእርሷ ላይ ለመንቀል ያቅተዋል። የቅርብ ጓደኛው ለሆነችው ዮኮም በድብቅ የፍቅር ስሜት እንዳለውም ከሁኔታው መረዳት አይከብድም። በዚህ መሃል ዮኮ ሳታስበው ላጲሷን መሬት ላይ ስትጥል በአቅራቢያው የሚያልፈውና ረዥም ጸጉሩ የግማሽ ፊቱን ገጽታ የሚከልለው ኢዙሚ ላጲሱን ለማንሳት ይቆማል። ሁሌም ከሰዎች ተገልሎ የሚታየው ኢዙሚም የወደቀውን ላጲስ ካነሳላት በኋላ ምንም ቃል ሳይተነፍስ በመስኮቷ አጠገብ ወዳለው የክፍሉ ጥግ መቀመጫው ያመራል። የኢዙሚ ጸጥታ የተመለከተው ቶሩ ኢዙሚ ትምህርት ቤት ከገባ ጀምሮ ትኩረት የሚስብ ነገር ሰርቶ ስለማያውቅና ማንም ስለማያውቀው ብዙም ትርጉም እንደሌለው በቀልድ መልክ ይናገራል። ይህ የቶሩ ንግግር ግን ባልተጠበቀ ሁኔታ የዮኮን ትኩረት ከመሳቡን በላይ በትምህርት ክፍለ ጊዜ ውስጥ አይኖቿ በተደጋጋሚ ወደ ኢዙሚ ጸጥተኛ ገጽታ እየተመለሱ ይህ ከማንም ጋር የማይቀላቀለው ሚስጥራዊ የክፍል ጓደኛዋ ማን ሊሆን እንደሚችል ለማወቅ ከፍተኛ ጉጉት ያድርባታል። የትምህርት ቤቱን ግቢ ስትለቅ የዮኮ ህይወት ትዕይንት ሙሉ በሙሉ ይቀየራል። ወደ ሰፊና ምቹ ወደሚመስለው ቤቷ እንደደረሰችም የትምህርት ቤት የውሎ ልብሷን በፍጥነት በመለወጥና ቀኑን ሙሉ ተለቆ የነበረውን ረጅም ጸጉሯን ወደኋላ በጥብቅ በማሰር በቀጥታ የተዝረከረከ የሚመስለው ቤቷን የማጽዳት ከባድ ኃላፊነት መወጣት ትጀምራለች። በመሆኑም በቫኪዩም ክሊነር ቤቱን ሙሉ ከጠረገች በኋላ ጠረጴዛዎችን በማጽዳት የተበታተኑ ልብሶችን በማጠፍና በቁም ሳጥኖች መካከል የተከማቸውን አቧራ በማራገፍ የጀመረችውን ስራ ትቀጥላለች። ነገር ግን ኃላፊነቷ በዚህ ብቻ ስለማያበቃ ስራዋን እንደጨረሰች ታናሽ ወንድሟን ሳኦታን ለማምጣት በቀጥታ ወደ መዋዕለ ህጻናት ትምህርት ቤት ታመራለች። የዮኮ የቤት ውስጥ ህይወት በትምህርት ቤት በብዙ ተማሪዎች ዘንድ ከምታገኘው አድናቆትና ተወዳጅነት ጋር ሲነጻጸር ፍጹም ተቃራኒ የሆነ ገጽታን ያሳያል። ምክንያቱም ለታናሽ ወንድሟ ለሳኦታ የእናትነትን ሚና መተካት ስለሚጠበቅባት ይህንን ኃላፊነቷን ቤቱን ከማጽዳት ጀምሮ ትምህርት ቤት እስከማድረስና መመለስ ድረስ በደስታ ብትወጣውም በሌላ በኩል ግን እንደ እኩዮቿ መዝናናት እየፈለገች ይህንን መስዋዕትነት የምትከፍል መሆኗን የትምህርት ቤት ጓደኞቿ እንዲያውቁባት በፍጹም አትፈልግም። ከሳኦታ ጋር ብቻ እንደምትኖር የሚያውቁ ጎረቤቶቿ አንድ ቀን ወደ ዮኮ ሲደውሉ በስልኩ መስመር ላይ ያለችው ጎረቤት ሳኦታን ከማታውቀው እንግዳ ሰው ጋር እንዳየችው ከገለጸችላት በኋላ ሰውየው በሰውነቱ ላይ ባሉት በርካታ ንቅሳቶችና ጌጣጌጦች ምክንያት የወሮ በላ ገጽታ እንዳለው በመግለጽ ስጋቷን ታካፍላታለች። ይህንን የሰማችው ዮኮ በቅጽበት በጭንቀት ከመዋጧን በላይ ወንድሟ እንዳይጠለፍባት በከፍተኛ ፍርሃት ልቧ በፍጥነት ይመታል። ነገር ግን ከጎረቤቷ ጋር የምታደርገውን ንግግር እንኳን ሳትጨርስ የበሩ ደወል ድምጽ በድንገት ቤቱን ያናውጠዋል። በፍጥነት በሩን ስትከፍት ወንድሟ ሳኦታ አፍንጫው እየደማ ከበሩ ፊት ለፊት ቆሞ ስታየው ብቻውን ሳይሆን በጆሮዎቹና በከንፈሮቹ ላይ በርካታ ጌጦችን ካደረገ እንግዳ ሰው ጋር መሆኑን ትመለከታለች። ሁኔታው ስትመለከት ይህ እንግዳ ሰው ሳኦታን ወደ ቤት እንዳደረሰው ከተረዳችና መጥፎ ሰው አለመሆኑን ካረጋገጠች በኋላ ወደ ቤት እንዲገባ ትጋብዘዋለች። ወንድሟ አፍንጫው ደምቶ እያለ ቤት ስላደረሰላት እንደ ምስጋና መግለጫ እንዲሆን መጠጥ ካዘጋጀችለት በኋላ ሶስቱም በማዕድ ጠረጴዛው ዙሪያ በተቀራረበ መንፈስ ተቀምጠው ሲያወሩ ሰውየው
በድንገት ዮኮን እንደሚያውቃት ይናገራል። እሷ ግን እንደሱ አይነት መልክ ያለው የምታውቀው ሰው ስለሌለ በፍጹም እንደማታውቀው በመካድ ትከራከራለች። በዚህ ጊዜ ሰውየው ራሱን ኢዙሚ በማለት ሲያስተዋውቃት ዮኮ በትምህርት ቤት ውስጥ ዝምተኛና ፊቱን የማያሳይ የክፍል ጓደኛዋ መሆኑን በማስታወስ ከፍተኛ ግርምት ውስጥ ትገባለች። በትምህርት ቤት ውስጥ እንደ ነርድ የሚቆጠረው ኢዙሚ ከትምህርት ቤት ውጪ እንዲህ አይነት የአውደልዳይ መልክ ሊኖረው እንደሚችል በፍጹም ማመን ያቅታታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በቀጣዩ ቀን ትምህርት ቤት የኢዙሚ ገጽታ ሙሉ በሙሉ ወደ ነበረበት ተመልሶ ፊቱን በሚሸፍነው ረጅም ጸጉሩ እንደተለመደው በመስኮቱ አጠገብ ባለ ወንበር ላይ ተቀምጦ ይታያል። በዚህ መሃል የባለፈው ቀን ክስተት አሁንም ሊዋጥላትና የኢዙሚን ሌላኛውን ገጽታ ማመን የተሳናት ዮኮ ግን ከተቀመጠችበት ሆና እሱን በግርምት መመልከቷን ትቀጥላለች። ሁኔታው እረፍት ስለነሳት በመጨረሻም ወደ ኢዙሚ ወንበር በመሄድ ሰላምታ ስትሰጠው እሱም ራሱን ቀና አድርጎ ፊቱን ያሳያታል። ይህንን ተከትሎም ዮኮ ከክፍል ውጭ እንዲያናግራት ከጠየቀችው በኋላ በትምህርት ቤትና በቤት ውስጥ ባለው የገጽታው ከፍተኛ ልዩነት ግራ መጋባቷን ትገልጽለታለች። ኢዙሚን በበኩሉ ይህ ገጽታው ከትምህርት ቤት ውጭ ብቻ መሆኑን እያስረዳት የአውደልዳይነት ገጽታውን ካየችው በኋላ እሷም እንደምትፈራው እንዳሰበ ይነግራታል። ከዚህ በፊት የነበሩት ጓደኞቹ ከትምህርት ቤት ውጭ ያለውን ገጽታውን ሲያውቁ ይፈሩትና ይርቁት እንደነበር ሲያስረዳት ዮኮ ግን በመልኩ ምክንያት በፍጹም እንደማትፈራው አበክራ በመንገር ስጋቱን ታስወግድለታለች። በተቃራኒው ሁለቱም ሌሎች እንዲያውቁባቸው የማይፈልጓቸው የተደበቁ ሚስጥሮችና የማንነት ገጽታዎች ስላሏቸው ይህ መመሳሰላቸው በዮኮ ልብ ውስጥ እንግዳ የሆነ የደስታ ስሜት ይቀሰቅስባታል። የዮኮ ያልተጠበቁ ቃላት በኢዙሚ ፊት ላይ ለመጀመሪያ ጊዜ ከልብ የመነጨ ፈገግታ ሲያሳዩ፣ እሱም በበኩሉ ከክፍል ጓደኞቹ ጋር በመሆኑ ለመጀመሪያ ጊዜ ደስተኛ እንደሆነ ተሰምቶት በለሆሳስ ድምፅ ምስጋናውን ያቀርብላታል። ከዚያች ቀን በኋላ የዮኮና የኢዙሚ ግንኙነት እየጠነከረ ሲመጣ ከትምህርት ቤት በኋላ አብረው ጊዜ ማሳለፍ ይጀምራሉ። በአንድ አጋጣሚም ሳኦታ ዮኮን ጓደኛዋን እቤት እንድታመጣው በመጠየቁ እሷም ኢዙሚ ወደ ቤታቸው ጎራ እንዲል ትጋብዘዋለች። ዮኮ ቤቱን በማጽዳትና ዕቃ በማጠብ ስራ ላይ ስታተኩር፣ ኢዙሚ ደግሞ ሳኦታን የመንከባከቡን ኃላፊነት በመውሰድ ከልጁ ጋር በመጫወትና መጽሐፍ በማንበብ ጊዜያቸውን ያሳልፋሉ። የኢዙሚ ስብዕና ከሚያስፈራው የወንበዴ ገጽታው ጋር ያለው ንጽጽር እጅግ የተለየ መሆኑን ዮኮ ቀስ በቀስ ትገነዘባለች። በአጭር ጊዜ ውስጥ ከሳኦታ ጋር ከመላመዱም በላይ በሚጎበኟቸው ጊዜያት ሁሉ የሳኦታን ተወዳጅ ኬክ ይዞለት ስለሚመጣ ባህሪው እንደዚህ እንዳልሆነ ለመረዳት ረጅም ጊዜ አልወሰደባትም። የኢዙሚ መቀራረብ ከሳኦታ ጋር ብቻ ሳይወሰን በቤት ውስጥ በሚያከናውኗቸው የጽዳት ስራዎች መካከል ዮኮና እሱ በብዙ ጉዳዮች ላይ በማውራታቸው ምክንያት ግንኙነታቸው ከቀን ወደ ቀን ይበልጥ እየጠለቀ ይሄዳል። ዮኮ ስለ ኢዙሚ የተወሰኑ ነገሮችን ስለምታውቅ እሱ በሚስጥር እሷ እንደሚመለከታት ብታስተውልም የኢዙሚ ግርምቶች ግን በዚህ አያበቁም። አንድ ምሽት እራት በምታዘጋጅበት ወቅት ንቅሳቱን ሊገልጥላት በመወሰን ሸሚዙን ከፍ ሲያደርግ በጎኑ በኩል የተነቀሰውን ትልቅ የጎሳ ንቅሳት ያሳያታል። ንቅሳቱ በመጀመሪያ እይታ ዮኮን ቢያስደነግጣትም እሱ ለምን እንደተነቀሰ እንደተረዳችውና እንደተቀበለችው ከመግለጿን በላይ ሁሉም ሰው የሚወደውን ነገር የማድረግ መብት እንዳለው ትነግረዋለች። በትምህርት ቤት ውስጥ የዮኮና የኢዙሚ መቀራረብ ከጊዜ ወደ ጊዜ ይበልጥ ግልጽ እየሆነ ሲመጣ ይህ ሁኔታ የዮኮ የቅርብ ጓደኞች ከሆኑት ከቶሩና ከያሺካ እይታ ሊሰወር አልቻለም። በአንድ ወቅት ያሺካ ሁለቱን ከክፍሉ መስኮት አጠገብ ሆነው ሲያወሩ ከተመለከተች በኋላ በድንገት ወደ ስፍራው የሚመጣው ቶሩ የሁለቱን መቀራረብ ሲያይ ልቡ በቅናት ስሜት ይሞላል። በመቀጠልም ዮኮን ሰላም በማለት ወደ ጭውውታቸው ቢቀላቀልም በኋላ ላይ ብቻውን ወደ ቆመው ኢዙሚ በመቅረብ ከዮኮ ጋር የፍቅር ግንኙነት ስለመጀመራቸው ሲጠይቀው ኢዙሚ ከጉዳዩ ጋር ምንም አይነት ግንኙነት እንደሌለው ይመልስለታል። በዚህም የተነሳ በዚያው ቀን ሁለቱም የጂም ክፍለ ጊዜን በመቅረት ሌሎች ጓደኞቻቸው በሜዳው ላይ የአካል ብቃት እንቅስቃሴ ሲያደርጉ ከሩቅ እየተመለከቱ ብቻቸውን ይቀመጣሉ። በዚያ የዝምታ ሰዓት ቶሩ አየሩ ምንም ያህል ቢሞቅ ኢዙሚ ለምን ሁል ጊዜም ረጅም እጅጌ እንደሚለብስ ሲጠይቀው ኢዙሚ ለደቂቃዎች ካመነታ በኋላ በመጨረሻ እውነቱን ይናዘዝለታል። በሰውነቱ ላይ የደበቃቸውን ንቅሳቶች ከማሳየቱም በላይ በጆሮዎቹና በከንፈሮቹ ላይ ያሉትን የተበሱ ቀዳዳዎች
እንደሚያጣድፍ ሲገልጥለትም ከዚህ ቀደም ኢዙሚን ጨለምተኛና ከማንም ጋር መግባባት የማይፈልግ እንደሆነ አድርጎ ያስብ የነበረውን ቶሩን ይህ ሁኔታ በእጅጉ ያስደምመዋል። በመሆኑም ይህ ያልጠበቀው የተደበቀው ገጽታው ለእሱ የበለጠ ፍላጎት እንዲያድርበትና ወደሱ ለመቅረብ እንዲጓጓ ያደርገዋል። ከዚህ ቀን በኋላ ኢዙሚ ከቶሩ ጋር የበለጠ በመቀራረባቸው ቶሩ ለዮኮ ያለውን ጥልቅ ስሜት እስከሚገልጽለት ድረስ የቅርብ ጓደኛሞች ይሆናሉ። በመሆኑም ከትምህርት ቤት በኋላ ዮኮ አብረው ወደ ቤት እንዲሄዱ ኢዙሚን ስትጠይቀው እሱም ለጓደኛው ቶሩ እድል ለመስጠት በማሰብ ዛሬ ከታናሽ ወንድሟ ጋር ጊዜ ማሳለፍ እንደሚፈልግና ሳኦታን ከትምህርት ቤት መውሰድ ቤቱን መጠበቅ እንዳለበት በመግለጽ ጥያቄዋን ውድቅ ያደርጋል። ይህንን ተከትሎ ቶሩ በመጨረሻ ድፍረቱን ሰብስቦ ከዮኮ ጋር በመነጋገር ስሜቱን ሲገልጽላት እሷም እንደተጠበቀው የፍቅር ጥያቄውን ውድቅ ታደርገዋለች። በሌላ በኩል ደግሞ ኢዙሚ ታናሽ ሳኦታን ለመውሰድ ሊዘገይ ስለተቃረበ ከትምህርት ቤት በችኮላ ሲወጣ በአጋጣሚ ከያሺካ ጋር ይገናኛል። ነገር ግን በትምህርት ቤት ያለው ገጽታ ሙሉ በሙሉ የተለየ በመሆኑ ያሺካ ልታውቀው አልቻለችም። ወደ ቤት ሲመለስ ዮኮ ቶሩ ሚስጥሯን እንዳወቀ በመረዳቷና ሌሎች ሰዎች ስለ ጉዳዩ እንዲያውቁ ስላልፈለገች ኢዙሚን በከፍተኛ ሁኔታ ትቆጣዋለች። ይህ የዮኮን ንዴት ግን ከሚስጥሩ መውጣት በላይ ሌሎች ሰዎች የኢዙሚን የተደበቀ ገጽታ ሲያውቁ የሚሰማትን ከፍተኛ ቅናት የሚያሳይ በመሆኑ በጦፈ ክርክራቸው መሃል በመጨረሻ ለእርሱ ስሜት እንዳላት ይጋለጣል። በማግስቱ በትምህርት ቤት የተማሪዎች ኮሚቴ ክፍል ውስጥ ዮኮ ከሌሎች 2 አስተዳዳሪ ተማሪዎች ጋር በስራ ተጠምዳ በየቀኑ ከሲኒየሯ ሪሚ የምትቀበለውን ተግባር ስታከናውን ትታያለች። ሪሚ ደግሞ የኮሚቴው ሊቀመንበርና የዮኮ የልጅነት ጓደኛ ከሆነው ከካኬሩ ጋር የፍቅር ግንኙነት ያላት ተማሪ እንደሆነችም እንረዳለን። ዮኮ ለቀኑ የተሰጣትን ተግባር ለካኬሩ በምታስረክብበት ወቅትም በሁለቱ መካከል ባለው የቆየ ቅርርብ የተነሳ ከወትሮው በተለየ ሁኔታ ተቀራርበው ይታያሉ። በዚህ መሃል ሪሚ በትምህርት ቤቱ ግቢ ውስጥ ስትጓዝ ከኢዙሚ ጋር ሳታስበው በመጋጨቷ ይዛው የነበረው ፋይል ተበትኖ መሬት ላይ ይወድቃል። ነገር ግን በሚገርም ሁኔታ ለወደቁት ወረቀቶች ምንም አይነት ግድ ሳታሳይ በቸልተኝነት መንገዷን ትቀጥላለች። ክስተቱ በቀጣዩ ቀን ወደ ትምህርት ቤቱ ኮሪደር ሲሸጋገር ተማሪዎቹ በተሰበሰቡበት ካኬሩ ዮኮን በቸልተኝነት በመክሰስ በቁጣ ሲገስጻት ሁሉም ይመለከታሉ። ይህንን ክስተት በቅርበት ሲከታተል የነበረው ኢዙሚም ካኬሩ የሚናገርለትን የፋይል ጉዳይ በሰማ ጊዜ የትናንቱን የሪሚ ክስተትና ትታው ሄደችውን ፋይል በማስታወስ ወዲያውኑ ከህንጻው ወጥቶ ፋይሉን ፍለጋ ይጀምራል። እንደ እድል ሆኖ ፋይሉ ከቁጥቋጦዎቹ መሃል ካገኘው በኋላ በቀጥታ ወደ ዮኮ ከመሄድ ይልቅ መጀመሪያ ካኬሩን መፈለግ ይጀምራል። በትምህርት ቤቱ ኮሪደር ላይ ሲያገኘውም ምንም ሳያቅማማ በኃይል ይመታዋል። ጩኸቱን ሰምታ ወደ ስፍራው የምትመጣው ዮኮ በሁኔታው ስትደናገጥ ኢዙሚ ይህንን ያደረገው ካኬሩ ሲሰድባት በማየቱ ስለተናደደ እንደሆነ ይነግራታል። የዚህ አይነቱ የጥል መንስኤ በካኬሩ ላይ ብቻ ሳያበቃ በማግስቱ ኢዙሚ በድጋሚ በዮኮ ምክንያት ከቶሩ ጋር ሲጋጭ ቶሩ በኃይል ከመታው በኋላ ተመልሶ ምንም እንዳልሆነ በማረጋገጥ ለኢዙሚ ያለውን አሳቢነት ያሳያል። ይህ ያልተጠበቀ ክስተትም የሁለቱ ጓደኝነት ከምን ጊዜውም በላይ በማጠናከር በመካከላቸው የነበረው ውጥረት ሙሉ በሙሉ ያስወግዳል። በሌላ በኩል ደግሞ የኢዙሚና የዮኮ ግንኙነት ወደ ላቀ ደረጃ እየተሸጋገረ ይሄዳል። ከትምህርት ቤት በኋላ በየቀኑ ቤቷ በመምጣት አብረው የሚመገቡበት ጊዜ ቀስ በቀስ እንዲቀራረቡ በማድረጉ እጅ ለእጅ ለመያያዝ እስከ መሞከር ድረስ ይደርሳሉ። እጅ ለእጅ እንደተያያዙ ዮኮ ለኢዙሚ ያላትን ጥልቅ ስሜት ልትገልጽለት አፏን በከፈተችበት ቅጽበት የቤቱ በር በድንገት ይከፈታል። በዚህም የዮኮ እናት ዩሪኮ ታናሽ ልጇን ሳኦታን ከውጭ ካመጣችው በኋላ የተለያዩ የቤት ግብአቶችን ይዛ ወደ ቤት ትገባለች። ዩሪኮ ልጇን ዮኮን ከአንድ ወንድ ጋር ብቻዋን ስታያት በመካከላቸው ያለው ሁኔታ ግራ ቢያጋባትም ዮኮ ኢዙሚን ከእናቷ ጋር ካስተዋወቀችው በኋላ ሁኔታው መለወጥ ይጀምራል። ዩሪኮ መጀመሪያ ላይ በኢዙሚ ያልተለመደ ገጽታ ምክንያት በመጠኑ የፈራችው ብትመስልም ስለማንነቱ የበለጠ ከሰማችው በኋላ ግን ጥሩ ሰው መሆኑን በመረዳት ከዮኮና ከሳኦታ ጋር የጠበቀው ጓደኝነት እንዲመሰረት በሙሉ ልብ ትፈቅድለታለች።
ከጥቂት ቀናት በኋላ ዮኮ ወፍራም ብርድ ልብስ ተከናንባ አልጋዋ ላይ ስትተኛ በእጇ የያዘችው ቴርሞሜትርም ከፍተኛ የሙቀት መጠን እንዳላት ያሳያል። በሁኔታዋ የተነሳ በከፍተኛ ጭንቀት ውስጥ የወደቀው ኢዙሚም እሷን ለመጠየቅና ለመንከባከብ ወደ ክፍሏ ይገባል። ሊንከባከባት እየሞከረ የሚጠጣ ነገር ሲሰጣትም በትኩሳቱ የተነሳ በቅዥት ውስጥ ሆና በዝግታ ታንሾካሹካለች። በዚህም የተነሳ ወላጆቿ ሁል ጊዜ ስራ ላይ ስለሚሆኑባት በብቸኝነት ስላሳለፈችው የድሮ ህይወቷ እያወራች እንባዋ ሲፈስ ኢዙሚ ሊያረጋጋት ይሞክራል። እሷ እንቅልፍ እንደወሰዳት በማሰብም ወደ ጆሮዋ ጠጋ ብሎ እንደሚወዳት በለሆሳስ ቢነግራትም እሷ ግን ነቅታ ስለነበር የፍቅር መግለጫውን በግልጽ ትሰማዋለች። ከዮኮ ክፍል ከወጣ በኋላ ወደ ቤቱ በመመለስ በሐሳብ ተውጦ እንቅልፍ ይወስደዋል። በድንገት ከእንቅልፉ ሲነቃ የመለስተኛ ደረጃ ትምህርት ቤት ጓደኛው የሆነው ኩይቺ ሳይታሰብ ይመጣል። ኩይቺ በመለስተኛ ደረጃ ትምህርት ቤት ሳለ ብቸኛ ጓደኛው በመሆኑ በመካከላቸው ያለው ወዳጅነት እጅግ የጠበቀና ልዩ ስፍራ ያለው ነበር። ትዕይንቱ ወደ ኋላ በመመለስ ኢዙሚ በመለስተኛ ደረጃ ትምህርት ቤት በነበረበት ወቅት የነበረውን የብቸኝነት ህይወት ያሳያል። በወቅቱ ከማንም ጋር ጓደኝነት ያልነበረው ከመሆኑም በላይ ከሌሎች የትምህርት ቤቱ ተማሪዎች ሙሉ ለሙሉ በመገለሉ ምንም አይነት ዋጋ እንደሌለው አይነት ከባድ የበታችነት ስሜት ይሰማው እንደነበር እንመለከታለን። በዚህ ስሜት ውስጥ ሆኖ አንድ ቀን ምሽት የንባብ ጠረጴዛው ላይ ባለ መስታወት የራሱን ምስል እየተመለከተ ሳለ መልክና አቋሙን ሙሉ ለሙሉ በመቀየር አዲስ ማንነት መላበስ ህይወቱን ሊቀይር ይችላል ብሎ የሚያምንበትን ውሳኔ ይወስናል። ወደ ኢዙሚ የአሁኑ ህይወት ስንመለስ ጓደኛው ኩይቺ የኢዙሚን አስገራሚ ለውጥ ሲመለከት ልቡ በደስታ ይሞላል። ኢዙሚ ከዚህ በፊት ከነበረው ሰው ፍጹም የተለየ መሆኑ ብቻ ሳይሆን ዮኮ ከተባለች ቆንጆ ልጅ ጋርም የጠበቀ ግንኙነት መጀመሩ በማወቁ ደስታው ወደር የለሽ ይሆናል። ሌላ በኩል ዮኮ ከቀደመው ቀን የኢዙሚን የፍቅር መግለጫ ከሰማች በኋላ በሀፍረትና ግራ በመጋባት ተውጣ ወደ ትምህርት ቤት ክፍል ቀስ ብላ ስትሾልክ ትታያለች። ኢዙሚን ላለማግኘት ብትጥርም የትምህርት ቤቱ ግቢ ውስጥ መንገዳቸው ይገናኛል። በተለይ እሷ የት እንዳለ በድብቅ ለማወቅ በምትሞክርበት ቅጽበት እሱ በድንገት ከፊት ለፊቷ በመከሰት ክፉኛ ያስደነግጣታል። ኢዙሚ በበኩሉ በዛች ምሽት እሷ እንዳልተኛች ሲያውቅም ይህንን ጉዳይ አንስቶ ምንም ነገር ሳይናገራት ሲቀር እሷ ግን በሁኔታው ክፉኛ በመሸማቀቅ በፍጥነት ከትምህርት ቤት ወጥታ ትሄዳለች። ከትምህርት ሰዓት በኋላ እንደተለመደው ኢዙሚ ወደ ዮኮ ቤት ያመራል። ተቀምጠው ሲያወሩ የነበረው ሰላማዊ ጊዜ የዮኮ አባት የሆነው ያሱ በድንገት በመምጣቱ ይቋረጣል። ያሱን በቀጥታ ወደ ጉዳዩ በመግባት በሁለቱ መካከል ስላለው ግንኙነት ጥያቄዎችን ማንሳት ሲጀምር መጀመሪያ ላይ ዮኮ ጉዳዩን ለመናገር ብታመነታም የሁለቱ ባህሪና የአይን እይታ አንዱ ለአንዱ ያላቸው ስሜት ያረጋግጣል። በመሆኑም ዮኮ በመጨረሻ ድፍረት በማሳየት ለአባቷ ኢዙሚ የወንድ ጓደኛዋ እንደሆነ በግልጽ ትነግረዋለች። በዛች ምሽት ከቤቷ ወደ ቤቱ ስትሸኘው ሁለቱ በመጨረሻም የፍቅር ግንኙነታቸውን ይጀምራሉ። ይህ በእንዲህ እንዳለ ግን በትምህርት ቤት ሌላኛው ክፍል ቶሩ ለዮኮ በነበረው ስሜት ልቡ በሐዘን ተሰብሮ በመገኘቱ የተማሪ ኮሚቴ ክፍል ውስጥ ከአባላቱ አንዷ የሆነችው ሳኩራን ያገኛታል። ዝምተኛና አይን አፋር የሆነችው ሳኩራም ቶሩን እንደገና ደስታውን እስኪያገኝ ድረስ በማበረታታት ከጎኑ ትቆማለች። ትዕይንቱ ወደ ኢዙሚ ሲቀየር እሱም ከዩሪኮ ጋር በውይይት ላይ ሆኖ ይገኛል። ዩሪኮም ስለ ዮኮ ምን እንደሚወድላት ስትጠይቀው ኢዙሚ መጀመሪያ ላይ በአይን አፋርነት ስሜት ቢዋጥም መጨረሻ ግን ዮኮን የወደዳት በውጫዊ ገጽታዋ ሳይሆን በራሷ ማንነቷና ሰውን ባለመፍረዷ መሆኑን በቆራጥነት ይመልስላታል። በማግስቱ የዮኮና የኢዙሚ ግንኙነት ወሬ በመላው ትምህርት ቤት በመሰራጨቱ ሁሉም ተማሪ በሚባል ደረጃ ስለ ግንኙነታቸው ማውራት ይጀምራሉ። ይህ ዜና ግን ሁለቱ እንደማይመጣጠኑ በማሰብ አብዛኞቹን ተማሪ ሊያስደስታቸው አልቻለም። ዮኮ ለሰዎች አስተያየት ምንም ግድ ባይሰጣትም ኢዙሚ ግን በሁኔታው ክፉኛ በመናደዱ አንድ ያልተጠበቀና ከባድ እርምጃ ለመውሰድ ይወስናል። በቀጣዩ ቀን ዮኮ የኢዙሚን አዲስ ገጽታ ስትመለከት በከባድ ድንጋጤ ትዋጣለች። ለረጅም ጊዜ ያሳደገውን ጸጉሩን በማሳጠርና ሁልጊዜ የሚያደርገውን መነጽሩን በማውለቅ ገጽታውን ሙሉ በሙሉ ወደ አንድ ማራኪ ተማሪነት ስለቀየረው ይህ አዲስ ገጽታ
ተማሪዎቹ ስለ ግንኙነታቸው የነበራቸውን አሉታዊ አስተያየት እንዲቀይሩ ከማስገደዱም በላይ የክፍል ጓደኞቹ ሲያደርጉበት የነበረው ማግለል በማቆም ወደ እሱ መቅረብ ይጀምራሉ። እንዲያውም የትምህርት ቤት ሴት ተማሪዎች ከእሱ ጋር ፎቶ ሊነሱ እየተሯሯጡ እስከ ጠረጴዛው ድረስ ይመጣሉ። ይህ በእንዲህ እንዳለ የዮኮና የኢዙሚ ግንኙነት መደበቅ ካቆሙበት ጊዜ አንስቶ ከምንጊዜውም በላይ እየተጠናከረ በመምጣት በትምህርት ቤት ውስጥ በነፃነት አብረው ጊዜያቸውን ያሳልፋሉ። ከትምህርት ሰዓት በኋላ ኩይቺ ከረሜላ ከሰጣቸው በኋላ ኢዙሚ በዚያው ቅጽበት ዮኮን ለመጀመሪያ ጊዜ ሲስማት ይህ ድርጊት ግንኙነታቸው ወደ ላቀ ደረጃ ያሸጋግረዋል። ትዕይንቱ ወደ ቶሩና ያሺካ ሲቀየር ያሺካ በቶሩና በሳኩራ መካከል እየተፈጠረ ባለው መቀራረብ ምክንያት በከፍተኛ የመበሳጨት ስሜት ውስጥ ትገባለች። ቶሩ የሳኩራ ዩኒፎርም ላይ የነበረውን እድፍ ለመሸፈን የራሱን ጃኬት ከሰጣት በኋላ ሳኩራ በምስጋና መልክ የሰጠችው ኬክ ይዞ ክፍል ውስጥ ይመጣል። ነገሩንም ለያሺካ ሲነግራት የያሺካ የሐዘን ስሜት የበለጠ ይጠልቃል። በመጨረሻም ስሜቷን መቆጣጠር ተስኗት ለእርሱ እንደማትመጥነው እንባ እየተናነቃት ትነግረዋለች። በክፍል ሌላኛው ጥግ ላይ ግንኙነታቸው የማይነጣጠሉ እስኪመስል ድረስ የተጣበቁት ኢዙሚና ዮኮ ይታያሉ። ነገር ግን አብረው ፊልም በሚመለከቱበት ወቅት ጓደኞቿ ከኢዙሚ ጋር ስትሆን እንደ ሴት ረጋ እንድትል ያስጠነቀቋት ቢሆንም የዮኮ የተለየ የወንድ ባህሪ ሲገለጥ ኢዙሚ በድንጋጤ መፍራት ይጀምራል። ዮኮም ባሳየችው ባህሪ በሀፍረት ትሸማቀቃለች። ኢዙሚ ግን ወዲያውኑ ሁኔታውን በማረጋጋት በየትኛውም ባህሪዋ እንደሚወዳት በመንገር ሊያረጋጋት ይሞክራል። በዚህ ሰዓት በመካከላቸው ያለው ትስስር ምን ያህል ጥልቅ እንደሆነ እንመለከታለን። በትምህርት ቤቱ የተማሪዎች ኮሚቴ ክፍል ውስጥ ዮኮና ኢዙሚ ከካኬሩ ጋር ስለሚካሄደው የስፖርት ፌስቲቫል ሲነጋገሩ ይህ ፌስቲቫል የትምህርት ቤት ህይወታቸውን ይበልጥ ደማቅ እንደሚያደርገው ይስማማሉ። ሳኩራ የአበረታች ቡድኑን ስትቀላቀል ምንም እንኳን ያሺካ በቶሩ ፍቅር ተቀናቃኛሞች መሆናቸውን ብታውቅም የግል ስሜቷን ወደ ጎን በመተው ሳኩራ ልምምድ እንድትሰራ ትረዳታለች። ይህ በእንዲህ እንዳለ የዮኮና የኢዙሚ መቀራረብ የበለጠ እየጠነከረ በመሄዱ ኢዙሚ በሌሎች ጓደኞቻቸው ፊት እንኳን ዮኮን ከመሳም ወደ ኋላ አይልም። ኢዙሚ ይህንን የሚያደርገው ያለ ምክንያት አልነበረም። ዮኮን ለሚወደው የክፍል ጓደኛው ሚዛው አንድ ነገር ለማሳየት ስለሚፈልግ ሲሆን ምንም እንኳን ዮኮ የሚዛውን የፍቅር ጥያቄ ውድቅ ብታደርግም ኢዙሚ ጓደኛው ከእርሷ ጋር ለመሆን ብቁ መሆኑን እንዲያምን በማድረግ ሊያስመሰክርለት ይነሳሳል። ይህንን ዓላማው ለማሳካትም በቅርጫት ኳስ ጨዋታ ላይ ከሚዛው ጋር በመፎካከር በመጨረሻም በጨዋታው ሲያሸንፍ ሚዛው በራሱ እንዲተማመንና ከዮኮ ጋር ለመሆን ብቁ መሆኑን እንዲያምን ያደርገዋል። በዚያች ሌሊት በሚያየው ህልም ኢዙሚ ያለፈው ብቸኛ ህይወቱን ይመለከታል። ነገር ግን ካለፈው በተለየ በዚህኛው ህይወት ውስጥ ጓደኛና ከምንም በላይ ውድ የሆነለት ሰው እንዳለው ሲገነዘብ ከእንግዲህ ብቻውን እንዳልሆነና ማንም ሰው ለብቻው እንዲሆን የተፈረደበት አለመሆኑን በጽኑ ያምናል። ትዕይንቱ ወደ ማግስቱ ጠዋት ትምህርት ቤት ሲመለስ ያሺካ ለቶሩና ለጓደኞቿ አንድ ሰው የፍቅር ስሜቷን እንደገለጸላት በመንገር ዳግመኛ እንዳያስቸግራት በማሰብ የፍቅር ጥያቄውን እንዴት ውድቅ ማድረግ እንዳለባት ግራ እንደተጋባች ትገልጻለች። ይህንን ተከትሎ ሺን የወንድ ጓደኛ እንዳላት እንድታስመስል ሐሳብ ስታቀርብ ቶሩ ይህንን ሐሳብ በመስማት የያሺካ የወንድ ጓደኛ መስሎ ለመቅረብ ፈቃደኛ ይሆናል። ምንም እንኳን ያሺካ በድብቅ ቶሩን ስለምትወደው በሐሳብ ምቾት ባይሰማትም ሌላ አማራጭ በማጣት ትስማማለች። ወዲያውኑም ስሜቱን የገለጸላት ተማሪ በማግኘት ያሺካ ከቶሩ ጋር በመቅረብ እንደ ወንድ ጓደኛዋ ስታስተዋውቀው ቶሩ ወደ ሚናው በጥልቀት በመግባትና እጇን በፍቅር ስሜት በመያዝ በእርግጥም የሴት ጓደኛዬ ናት ሲል ያሺካ ውስጧ በከፍተኛ ምቾት ማጣትና ግራ መጋባት ይታወካል። እነሱ ሳያውቁ ከመማሪያ ክፍል መስኮት በኩል ሁለቱን ስትመለከታቸው የነበረችው ሳኩራ አሁንም የፍቅረኛሞች ጨዋታቸውን እየቀጠሉ እጅ ለእጅ ተያይዘው ሲሄዱ በማየቷ ጥርጣሬዋ ይጨምራል። በመሆኑም ያሺካን መፈለግ ከጀመረች በኋላ ደረጃ ላይ ስታገኛት በቀጥታ ስለ ግንኙነታቸው ትጠይቃታለች። ያሺካ በድንጋጤ እውነቱን መናገር ስላልቻለች እሷና ቶሩ ፍቅረኛሞች እንደሆኑ ብትዋሽም ነገር ግን ይህ ውሸቷ ወዲያውኑ በከባድ የጥፋተኝነት ስሜት እንዲሰማት ስለሚያደርጋት ይህንን ስሜቷን ለማብረድ በማሰብ ሪሚን ካፌ ውስጥ በማግኘት ምክር ትጠይቃታለች።
የሚያሳዝነው ግን የሪሚ ምክር የተሻለ ስሜት እንዲሰማት ሊያደርጋት አይችልም። ትዕይንቱ ሲቀየር ዮኮና ኢዙሚ ከትምህርት ቤት አብረው ወደ ቤታቸው በማቅናት ላይ ያሉ ባልተጠበቀ ሁኔታ የተወሰኑ ወንድ ተማሪዎች መንገዳቸውን ይዘጉባቸዋል። እነዚህ ተማሪዎች የኢዙሚ የድሮ ጓደኞች ሲሆኑ ከመካከላቸው አንዱ የሆነው ታናሃራ ደግሞ በመለስተኛ ሁለተኛ ደረጃ ትምህርት ቤት እያሉ ኢዙሚን ከጓደኞቹ እንዲገለል ያደረገው እሱ እንደሆነ እንረዳለን። የግጭታቸው መንስኤ ኢዙሚ የትምህርት ቤቱን የቤት እንስሳ ጥንቸል መመገብን በመርሳቱ ከጓደኞቹ መገለሉ ሲሆን እንደ እውነቱ ከሆነ ግን ጥንቸሏን መመገብ የረሳው ታናሃራ በመሆኑ ከዓመታት በኋላ ኢዙሚን እንደገና ሲያገኘው ባለፈው ነገር ከፍተኛ የጥፋተኝነት ስሜት ቢሰማውም ይህንን ለመናገር ግን ድፍረቱን አላገኘም። ይህ በእንዲህ እንዳለ በክፍል ውስጥ ቶሩ በያሺካና በሳኩራ መካከል የተፈጠረውን ነገር ከደረሰበት በኋላ ነገሩ ለማጣራት በማሰብ ያሺካን የህንጻው ጣሪያ ላይ ብቻቸው እንዲያወሩ ይጋብዛታል። እዚያም እንደ እውነቱ ከሆነ ሳኩራን እንደማይወዳት ከገለጸላት በኋላ በምትኩ ከልብ የሚወዳት እሷን ያሺካን እንደሆነ ይነግራታል። ያሺካ መጀመሪያ ላይ የቶሩን ቃላት እንደ ቀልድ ብትቆጥራቸውም እሱ ግን በቁም ነገር እንደሚወዳት በማሳመን በመጨረሻም እንደ ጥንዶች የፍቅር ግንኙነት ይጀምራሉ። ከሰዓት በኋላ ኢዙሚ ተቀጥሮ ወደሚሰራበት ቦታ ሲያመራ ታናሃራ በድንገት ከፊቱ ይከሰታል። ታናሃራ ባለፈው ለተፈጠረው ነገር ይቅርታ ሲጠይቀውም ኢዙሚ ባልተጠበቀ ሁኔታ ከመናደድ ይልቅ የሰው ልጅ ባህሪው ስህተት መስራት እንደሆነ በመረዳት በብስለት ይቀበለዋል። በዚህም የተነሳ ይህ ሁኔታ ሁለቱም ያለፈው ነገር ጫና ሳይኖርባቸው ህይወታቸውን መቀጠል ስለሚያስችላቸው ታላቅ የእፎይታ ስሜት እንዲሰማቸው ያደርጋል። በሌሊት ዮኮ ስትተኛ ከኢዙሚ ጋር እንደተለያዩ በህልሟ በማየት ከፍቅረኛዋ ጋር ያላትን ግንኙነት እንዳታበላሽ ከፍተኛ ጥንቃቄ ማድረግ ስትጀምር ቀስ በቀስ ወደ ጭንቀት ይከታታል። ኢዙሚ በትምህርት ቤት እሷን መሸሽ ሲጀምር ደግሞ የዮኮ ጭንቀት ከቁጥጥር ውጭ ከመሆኑም በላይ እሷ ወደ እሱ ለመቅረብ በምትሞክርበት ጊዜ ሁሉ የተለያዩ ምክንያቶችን እየሰጠ ከእሷ መራቁን ይቀጥላል። በዚህም የተነሳ ዮኮ ልቧን በሐዘን ስትሰበር ኢዙሚ ግን ለዮኮ ትልቅ ሰርፕራይዝ እያዘጋጀላት ስለሆነና ይህንን እንድታውቅበት ስለማይፈልግ እሷን መሸሹን ይቀጥላል። የገናን በዓል ምክንያት በማድረግ ኢዙሚ ቤት ውስጥ ለዮኮ ጣፋጭ ኬኮችን በማብሰል ሲያቀርብላት ይህ ሞቅ ያለ እውነታ በህልሟ ስትሰጋበት ከነበረው ስጋት እፎይታ እንዲሰማት ያደርጋታል። በመቀጠልም ኢዙሚ በዓሉን በዮኮ ቤት ከወላጆቿና ከወንድሟ ጋር በታላቅ ደስታና ፍቅር ተሞልተው ሲያከብሩ የቤቱ ድባብ በሳቅና በደስታ ይሞላል። ነገር ግን ይህ የደስታ ጊዜ ከፊታቸው የሚጠብቃቸውን የህይወት ፈተና ሙሉ በሙሉ የሚያስወግድ አልነበረም። በገና ቀን ዮኮና ኢዙሚ በደማቅ መብራቶች ያሸበረቀውን ከተማ እየተዘዋወሩ በሚመለከቱበት ወቅት የማይቀረው የምርቃ ጊዜ ሲመጣ መንገዳቸው እንደሚለያይ በመገንዘብ ልባቸው በስጋት ይሞላል። ዮኮ ግን በዚህ ሁኔታ ተስፋ ሳትቆርጥ ከእርሱ ጋር ያላትን ግንኙነት አጠናክራ መቀጠል እንደምትፈልግ በጽኑ ስሜት ስትነግረው በምላሹ ኢዙሚ በስሜት ተሞልቶ በዚያው ቅጽበት እንድታገባው በመጠየቅ ግንኙነታቸውን ወደ ላቀ ደረጃ ለማድረስ ያለውን ቁርጠኝነት ያሳያል። ይህንን ተከትሎም ከምረቃው በኋላ ለጋራ ህይወታቸው ጠንካራ መሰረት ለመጣልና የራሱን ገቢ ለማግኘት በማሰብ ኢዙሚ በእናቱ ኬክ መሸጫ ሱቅ ውስጥ መስራት ይጀምራል። የድራማው ታሪክ ወደ መደምደሚያው ሲያመራም ኢዙሚ በትምህርት ቤቱ ጣሪያ ላይ ብቻውን ቆሞ የሚታይ ሲሆን በእጁም ለዮኮ ያዘጋጀው አበባና የምርቃ ደብዳቤ እንደያዘ ይታያል። በዚህ ወሳኝ ቅጽበትም ያለፈውና የተገለለው ማንነቱን የሚወክለው ምስሉ በፊቱ ሲከሰት ኢዙሚ ያንን ምስል በቆራጥነት ጀርባውን በመስጠት ያለፈውን ህይወቱን ሙሉ በሙሉ ለመተውና ወደፊት ለመቀጠል የመጨረሻ ውሳኔውን ያሳልፋል። በመሆኑም ይህ ተከታታይ ድራማ አንድን ሰው በውጫዊ ገጽታው ብቻ መመዘን እንደሌለብን ያስተምረናል። እውነተኛ ፍቅርም ከሚታየው መልክና ቅርጽ የላቀ ጥልቅ ትርጉም እንዳለው በግልጽ ያሳየናል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።